ቀሉ አይደል ላይ በግራ በኩል በግራ አይፎረው ሰውሰግደው ይለ ይቆጫቸዋል። አማራዎች እነዚህ ሌላ ዘር መጥተው ይሄን የሚያረጉት አምጥቼ አንድ ከቤተልሔም ጀምሬ ጣል ሳረግ 100 ሰው እንዲ አርጉ ብሎ አንዱ ባለሙያ መድባለሁ። ትገቡና ፕሮፋይል ላይ ይርክ ባንድ አይነት አካይ ተለጠልጠዋል። 100 ብቻ ሰው ነው በቂ እኩሉ ነው ቁጭ። እኔ ደግሞ ያንን ደግሞ 1-6 ወር እንተከማለን። እኔን አታጠፉኝም። እኔ አይላቭ ማን ነው የሚባለው መድህን አለሙ አንድ አባቱ ኤርትራዊ እናቱ አማራ ነች። ባይዘው ጎንደር አማራ። እሱ ምን አለ? ሞጣ ብልጽግና ነው አለ። ዋና አማራ ነው ብልጽግና ወይስ እኔ ነኝ? በጣም ደስ ይለኛል። እኔ መድህን ተቸኛል። ቅድም መብቱ ነው። መድህን ግን ምን አላቸው? እስኪ ቪዲዮ ካለ 10,000 ሰው በተቀመጠበት ለምን አታሳዩ? ምን አታጠፉትም? ያ ነው የሚሻለው አላቸው። እኔ እንድጠፋ ይፈልጋል። ግን አይ ላቭ ሂዝ ስፒች። ምንድነው ያለ? በቃ እዚህ አምጡና እንየውና አጥፉት። ለምንስ ቪዲዮ በማምጣት ፐርሰናል ጉዳዩን አምጥተን አለ ለምን እናጠፋዋለን? እሳለ እሺ እናጠፋዋለን ካላችሁ አሳዩ ቪዲዮ አላቸው። እኔ ግን እንደኔ አባባል ብልጽግና ነው አላቸው። ግን ሞጣን አለ ታይቷል እኮ ዛሬ ብታጠፋው ነገ ይመጣል፣ አትችሉትም። ዝም ብላችሁ በቪዲዮ ግን ማጥፋት እንችላለን። እምጠፋ መስሎት እኔ አልጠፋም። አማራ እሱኛው ብዝበዛ እንዲቀር የአማራ ልጆች ሙሙ እየተያዘ መሰቃየት የለባቸውም። በነፃነት ወጥተው መስራት አለባቸው። ኑ እናንተ ሰዎች እኔ ጋር ነው የተወሰኑት እየመጡ ነው። ኑ እኔ ጋር ይዛችሁ ኑ ያውጣው የሱም አላችሁ አምጡ። አብራችሁ ነው የምትጠፉ። ለነገሩ ተዳክሟለሁ። እኔን የነካ የለውም በረካ ብያለሁ። እኔ ሙስሊሞች እንዴት እንደሚወዱኝ አውቃለሁ። በተለይ የወሎ ሙስሊሞች እኔን በጣም ነው የሚያከብሩ። ለነሱ አሁን መቸለታ ማታ ያለቀስኩትን እዚያ ጆከር የሚሉት ፈርቷለሁ ያን አውጥቶ ያለቅ አይታችኋል። እንባይን ወከከከክ እያለ ሰው እንደውም ደውሎ ለምን ታለቅሳለህ? የወሎ እልቂት ትዝ አለኝ። ህፃናት የከፈቱት እና አንዷ ጡቱን እየጠባች እናቷ ሞታ ያስትዝ ሲለኝ አለቀስኩ። ያንን ወስደው ይሁት አስለቅሰና ለአማራ ልስስ ልብ ነኝ። እንደዚህ እንኳን ለህፃን ልጅ አችሉኝም።